እሺ በአሁኑ ቱቶሪያል ማሳየት የምፈልገው ሄዱ ወይም ዋናው መስሪያ ቤት ላይ ያለው የግዥ ባለሙያ እንዴት መድኃኒቱን ገዝቶ አምጥቶ ገቢ እንዴት እንደሚያደርገው ነው ማሳያችሁ ማለት ነው። ቀጥታ የመጀመሪያዋ ገቢ የሚያደርግባትን ስራ ብቻ ነው ማሳያችሁ ማለት ነው። ቀጥታ ምን አደርጋለሁ? የግዡ ባለሙያ ወይም የሄዱ ግዥ ባለሙያ አካውንቱ 5 ነው መለማመጃው። እናንተ ለምሳሌ ለግዡ የሰጠሁት አካውንት ስላለ እሱን ነው የምትገቡበት። ቀጥታ ሎጊን ይላል ማለት ነው። የግዥ ባለሙያ ሎጊን እንዳለ ልክ ትናንት እንዳሳያችሁ ይሄ ኢንተርፌስ ይመጣለታል። ቀጥታ ምንድነው የሚያደርገው? ሜዲሲን ያያል ማለት ነው። እዚህ ጋር ሜዲሲኖቹን ማየት ይችላል። እንዳለ ሙሉ ሜዲሲኖቹን የሰጣችሁን ሜዲሲኖች እዚህ ላይ በዝርዝር ተመዝግበው ገብተዋል ማለት ነው። እዚህ ጋር በዝርዝር ተመዝግበው ገብተዋል ማለት ነው። እንደምታዩት በጣም ብዙ መድኃኒቶች ናቸው ተዘርዝረው የገቡት ማለት ነው። ወደ 969 አካባቢ የሆኑ መድኃኒቶች ገብተዋል ማለት ነው። ግን ከዚህ ውስጥ ዝርዝር ውስጥ ካጣውና መድኃኒቱ ደግሞ ከሌለ አዲስ መድኃኒት ከሆነ እዚህ ጋር እኔም ብሎ መዝግቦ ሬጂስተር ማድረግ ይችላል ማለት ነው። እኔው አሁን የሚያሳየው እንዴት መድኃኒቱን ገዝቶ አምጥቶ እንዴት ገቢ እንደሚያደርግ ነው። ስለዚህ ቀጥታ ሞዴል 19 ይገባል ማለት ነው። ሞዴል 19 እንደገባ ያመጣው መድኃኒት ለምሳሌ ይሄ መድኃኒት ቢሆን የሆነ መድኃኒት ለመጻፍ ሲፈልግ የመጀመሪያውን ስሙን መጻፍ ነው። ለምሳሌ የመጀመሪያ ስሙ የሚጀምርበትን ፊደል መጻፍ ነው። አሁን ለምሳሌ እኔ በኤፍ የሚጀምር ነው የፈለኩ ብዬ ኤፍ ስል ይኸው በኤፍ የሚጀምሩ በሙሉ ይመጡለታል ማለት ነው። ለምሳሌ እኔ ፌስ ማስክ ነው የምፈልገው ብዬ ፌስ ማስክ ነው ገዝቼ የመጣሁት ብል ቀጥታ ባች ነምበሩ የዚህ ፌስ ባንክ ይሄ ነው ባች ነበሩ ብል ማኑፋክቸረሩ ደግሞ ማን ነው ያመረተው የሚለው ነገር ነው። ለምሳሌ ይህን ፌስ ማስክ ያመረተው ማን ነው? ዝም ብዬ ማስከር ነው ብል ፕሮዳክት ኮዱ ለዛ ማስክ የተሰጠው ፕሮዳክት ኮድ ይኖራል። እሱ ኮድ ምንድን ነው የሚለው ለምሳሌ ይህን ኮድ አስገባውለት መጻፍ ነው። ዩኒቱ በቁጥር ከሆነ በነምበር ለዋለው፣ በፓክ ከሆነ ፓክ ለዋለው። ከዛ ዩኒት ያንዷ መድኃኒት ዋጋ ያዚህ ጋር ያንዷ መድኃኒት ዋጋ ስንት ናት የምትለዋን ለምሳሌ 120 ብር ቢሆን 120 ብር ብዬ ጻፍኩኝ ማለት ነው። ስንት ተቀበልኩ? 300 ይዤ መጣሁ ካልኩ 300 አመጣለሁ ማለት ነው። ቀጥታ እዚህ ጋር ዴቱን እጽፋለሁ ማለት ነው። ማለት ማኑፋክቸር የተደረገበት ዴቱን እዚህ ላይ እጽፋለሁ ማለት ነው። ይሄው መንዝ ዴት ይር አድርጌ እጽፋለሁ ማለት ነው። እንዲቀላችሁ እዚህ ጋር መንዙ ለምሳሌ 02 ነው ብል ዴቱ 12 ነው ብል ይሩ 2023 ነው የተመረተ ካልኩኝ ኤክስፓየር ዴቱ ደግሞ 02/12/2026 ነው ካልኩኝ ሪሲቭት ዴቱ ዛሬ ነው ካልኩኝ ቀጥታ እዚህ ጋር እየሰራሁባት ያለውን ቀን ክሊክ አደርጋለሁ ማለት ነው። ዛሬ ካልሆነስ ወደዚህ ሰብ አድርጌ የዛሬ የቀኗን የነበረበትን ቀን ምክንያቱም በምን ምክንያት ለምሳሌ በስራ ምክንያት በመብራት መጥፋት ምክንያት ሳትመዘግቡ ቆይታችሁ አሁን እንደገና በሲስተም ማስገባት ብትፈልጉ ቀኑን እዚህ ላይ ጽፉታላችሁ ማለት ነው። አሁን እየሰራችሁ ከሆነና አሁን ስራው ያሁን ከሆነ ግን ቱዴይ ትሉታላችሁ። የዛሬውን ቀን ያስገባል ማለት ነው። ከዛ ሪሲቭድ ፍሮም የት ነው የተቀበልከው? ከሆነ ካምፓኒ ነው የተቀበልኩት። ለምሳሌ ከማስክ ካምፓኒ ነው የተቀበልኩት ካልኩኝ ማስክ ካምፓኒ ብዬ ጽፋለሁ ማለት ነው። ያንን ያመጣውበትን ወይም ያሸነፈውን የት እንዳመጣሁት ነው። ይሄም እዛ በኋላ እዚህ ጋር ምን ነው ለምሳሌ ዲስክሪፕሽኑ ምንድነው፣ ገለጻው ምንድነው የሚለውን ነገር ገለጻ ካለው እናንተ የሚያስፈልጋችሁ ምርመራና ገለጻ የሚጻፍበት ቦታ ነው። ለምሳሌ ከዚህ ጋር ዝም ብዬ ፌስ ማስክ ብዬ ብጽፍ ፌስ ማስክ ብዬ መጻፍ እችላለሁ። ግን እናንተ እዚህ ጋር ልትጽፉት የምትፈልጉትን ዲስክሪፕሽን እዚህ ላይ መጻፍ ትችላላችሁ ማለት ነው። ከዛ እዛ ላይ ቀጥታ ሬጂስተር ለዋለሁ። ይሄ ማለት ሞዴል እየሞላው ያለሁት ማለት ነው። በቃ ከዛ ሬጂስተር ለዋለሁ ማለት ነው። ሞዴል ሬጂስተር ስለው እዚች ጋር ታች ላይ ትመጣልኛል። ሌላም መድኃኒት ሁለተኛ መድኃኒት ካለኝ ልክ አንደኛ፣ ሁለተኛ፣ ሶስተኛ ብዬ በወረቀት እንደምጽፈው እዚህ ጋር መመጣና ደግሞ ሌላ ሁለተኛ እጨምራለሁ ማለት ነው። ሁለተኛ ሲጨምር እዚህ ጋር ፕራክቲስ እያደረጋችሁ ታዩታላችሁ። ሁለት እያለ ይጨምራል ማለት ነው። ሁሉንም ከሆነ ሰሌክት ለዋለሁ። እዚህ ጋር አንዷን ብቻን ከሆነ ደግሞ የምፈልጋት ብቻ ይችን ሰሌክት አድርጌ ሰብሚት እላታለሁ ማለት ነው። ይችን ሰብሚት እላታለሁ ማለት ነው። ቀጥታ ወደ ምን ትሄዳለች? አሁን ቀጥታ
ወደ ስቶር ክፍሏ ሄዳለች ማለት ነው። ወደ ማን? ወደ ሄዱ ስቶር ክፍል። ሄዱ ላይ ወይም ዋናው መስሪያ ቤት ካለው ስቶር ክፍል ሄዳለች። ግን ስቶር ክፍል ሄዳ ተቀመጠች እንጂ ገና ፋይናንስ ስላላረጋገጣት ወይም የሄዱ ፋይናንስ ስላላረጋገጣት ገና ወደ ስቶር ገቢ አልሆነችም። ምክንያቱም ፋይናንሱ አፕሩቭ ማድረግ አለበት፣ መፈረም ስላለበት ፋይናንሱ እንዴት ይፈርማል የሚለውን ደግሞ ይሄ ግን የግዡ ስራ ብቻ ናት። በቃ እቺ ቀጥታ የግዡ ስራ ነው። ምንድነው የሚያደርገው? ቀጥታ ሜዲሲን ከሌለ ሜዲሲን ሬጂስተር ያደርጋል። ካለና እዚህ ውስጥ ከዝርዝር ውስጥ ካለ ደግሞ አይቶ ፕሮክሪመንት ይላል ሞዴል 29 ሞዴል 19 ይገባና እንዳለ ይችኛዋን እንትን ይሰራል ማለት ነው። ይሄ ነው እንዳጠቃላይ ይቺ ብቻ ናት ለአሁኑ ገቢ ሲያደርግ ይችን ፕሮሰስ ብቻ ይከተላል ማለት ነው። ግን አሁን መድኃኒቱ ገብቷል ማለት አይደለም። በቃ ለእንትኗ ለንብረት ክፍሏ ሰጣት እንደማለት ነው እንጂ አሁን መድኃኒቱ ሙሉ በሙሉ ገብቶ ተቆጥሯል ማለት አይደለም ማለት ነው። ግን አሁን ለማን ሰጥቷታል? ለስቶር ኦፊሰሯ ደርሷታል ማለት ነው። ስቶር ኦፊሰሯ አይታ ቆጥራ ስትረከብ ደግሞ አፕሩቭ ትለዋለች ማለት ነው። አሁን ወደ ስቶር ኦፊሰሯ ልኮላታል ማለት ነው። የሚቀጥለው ስቶር ኦፊሰሯ እንዴት ታየዋለች እና እንዴት አፕሩቭ ታደርጋለች የሚለውን ደግሞ እናየዋለን ማለት ነው። ከዛ ይችን ከጨረሰ በኋላ ሎጋውት ብሎ መውጣት